بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. ያለን ሄድና ብዙ አያቶች ከጠቀስን በኋላ መጨረሻ ወደ አድናን እንደርሳለን። አድናን ደግሞ ከአድናን ጀምረን ቀጥለን ከሄድን ወደ እስማኤል እንደርሳለን። እስማኤል ደግሞ የኢብራሂም ልጅ ነው። خلاص እስከዚህ ድረስ እንቆማለን። ኢደን ነቢያችን ሰለላሁ የኢብራሂም ልጅ ናቸው። የኢብራሂም ልጅ ናቸው ስል ልጅ ያልክ መጨረሻ አብዱል ሙጠሊብ ይመጣል። አብዱል ሙጠሊብ ደግሞ ሙሐመድን ወለደ እና አብዱላህን ወለደ። አብዱላህ ደግሞ ነቢያችንን ወለዱ ማለት ነው። إذن محمد ابن عبد الله ابن عبد المطلب ابن هاشم ابن عبد مناف ابن يالكتيرنا مجرشا ابن عدنان كذاب خلا ود اسماعيل كذاب خلا ود ابراهيم. اوكي طيب سلالته يميغرمچو እኔ ብያቸዋለሁ ስለ ሙሐመድ ረሱላህ ሳስተምራሁን ብዙ ነገር የምታውቁት ነገር ልትሰሙ ትችላላችሁ። لكن هذا علم የአኺራ علم ስለሆነ መቶ ጊዜ ብትሰማውም አይጠገብም። ሁለተኛ ነገር የተሳሳትከው ያርምልሃል። አራተኛ ነገር ደግሞ የረሳኸው ያስታውስሃል። ምክንያቱም የተውሂድ ነገር ስለሆነ። طيب ሱላለተ ነብይ ሰለላሁ ዐለይሂ ወሰለም የነቢያችን የዘር ሐረግ ነው የምትሉት። የዘር ሐረግ ይባላል አይደለም? ለምሳሌ እኔ ኢብራሂም፣ ስራጅ፣ አማን ምን ያልኩ ወደ ላይ ትሄዳለህ። የነቢያችን የዘር ሐረግ ليس فيه من حرام. سبحان الله الله يطبقው ዘር እኮ ነው። ሱላለተ النبي صلى الله عليه وسلم نظيف የነቢያችን የዘር ሐረግ ጽድት ያለ ንጹህ ነው። ليس من حرام. ሱላላ ዋሂዳ አንዲት ዘር حرام አይገኝበትም። በስነ ስርዓት አግብተው ተጋብተው የተወለዱ ናቸው የነቢያችን አያቶች። አላህ የጠበቀው ፈሳሽ ነው። ከኢብራሂም ጀምሮ እስከ ነቢያችን ሰለላሁ ጠቅላላ የተወለዱት የነቢያችን አያቶች በሸርዕና በሐላል ተጋብተው የወለዷቸው ናቸው። እሺ ኡሙሁ የነቢያችን እናት አሚና ትባላለች። وهي بنت وهب እስከዚህ ይበቃል። ምክንያቱም ያባታቸው ነው ዋናው ነገር እስከ አድናን የደረሰው። አሚና ቢንት ወህብ እስከ 10 ይደርሳል እና آمنة بنت وهب تبالالج. شأن النبي صلى الله عليه وسلم يا أخوة ينبياتشن قداي يميقرماتشو بتام يقرماتشو نقر يسو إجال قبابتن. إن إبراهيم سراج كتولدكو بهالا الناتي أصدقتشن أباتي أصدقن لبسي عمت اللينيال يعني كتساساتكو يمتانيال يسبنيال አንዳንድ ጊዜ ያስቀኛል ያቅፈኛል። ማን ነው እሱ? አባቴና እናቴ፣ ከዛ ወንድሞቼ፣ ከዛ ጎረቤቶቼ፣ በእነዚህ ነው ያደግኩት። ስለዚህ አንዳንድ ጊዜ የአባቴና እናት ጠባይ ወስዳለሁ። በሌላ በኩል ደግሞ የጎረቤቶቼ ባህልና እንትን ወስዳለሁ። አንዳንድ ደግሞ የጓደኞቼ ካደኩበት አብሮ አደግ የሆኑ የነሱን ጠባይ ወስዳለሁ። ከኔ ጋር ያላችሁ ወንድሞች ነቢያችን ሰለላሁ ከአንድ ሰው አስተዳደጋቸው ከተፈጠሩ ጀምሮ እስከሚሞቱ ድረስ የሰው እጅ አልገባበትም። ጠቅላላ አላህ Subhanahu Wa Ta'ala ራሱ ያኒ ፈጥሮ አሳድጎ መልምሎ እንትን ያደረጓቸው አላህ ብቻው ነው። አበደን ረባሁ Subhanahu Wa Ta'ala ተርቢየተ ሐሰና. ولذلك يقول النبي صلى الله عليه وسلم أدبني ربي أحسن تأديبا. الله سبحانه وتعالى سيصدقني بتأمل كما استدادق أرغون يصدقني يا نبياتي. تقول أمه الناتاتشو يا نبياتي النات آمنة من تلالج شأن محمد عجبا كله عليك يا محمد قدايكو هلو ميقرمها عليك الناتاتشو የሙሐመድ ነገር ሁሉ ነገር ነው የሚገርመሃል። طيب اولا ትላለች እናታቸው ለም አሽዑር
ما تشعره الحوامل ሴቶች እየሰሙኝ ነው አሁን እርግዝና ምን መሆኑን ያውቃሉ አንዲት ሴት ካረገዘች ጀምሮ እስከምትወልድ እያንዳንዳቸው ሴት የራሳቸው ጠባይ ያላቸው ይታመማሉ ይደክማሉ ይከብዳቸዋል ትውከት ምናምን ይመጣል ምግብ ይጠላሉ ምን ይከብዳቸዋል አላ አይደለም አሚና ምን ትላለች والله ላባ ታቀላችሁ ክንቲት እንደዋለን በትግርኛ ሪሽ እንደ ላባ እንኳን የተሸከምኩ አልመሰለኝም 9 ወር አሚና ነው መሰክሩ እንግዲህ በሆዴ ዝም ብሎ እንደ ጥጥ እንደተቀመጠ ነበር የሚመስለኝ وهذا من بركته سبحان الله صلى الله عليه وسلم نعم يقول بل كان حملي له مثل حمل ريشة يرقب لاب يدورو لاب معناته ላባ ነው እንበላ አይደለም እንዴ ክንቲት በትግርኛ ላባ ነው ወንድሞች ስትርዱኝ አው ላባ እሱን እንኳን ያዘልኩ የተሸከምኩ አልመሰለኝም አሉ لانه በሆድዋ ያለው ማን ነው ያ ወንድሞች በአሚና ሆድ ያለው هو خير خلق الله الله የፈጠረው ሰማይ መሬት አርሽ መላእክት ጅን እንስሳት ክልት ሰው ሁሉ ከሁሉ የበለጠ ፍጥረት ስለሆነ በዚህ ነበር የተረገዙ ነብያችን ሰለላሁ ዐለይሂ ወሰለም وعند ولادته آمنة نبياتنا ستولد تقول آمنة رأيت نورا أنار لي ورأيت قصور الشام والعراق واليمن سبحان الله تملكتوا انقدي استي leave it كل ጊዜ leave it ስላችሁ ምን ማለት ነው ወንድሞች እንዳልኳችሁ LEAV ሳይሆን LEAVE ሳይሆን LIVE يعني ይህን ነገር ስትሰሙ በስዕል በመልክ ያያችሁ ተከታተሉኝ ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም በአሚና እንትን ብልት ሲወጡ ገና እየወጡ ራሳቸው ሲወጣ ብርሃን አበራ ያበራው ምንድነው ወንድሞች እናታቸው አሚና የሱሪያ የኢራቅ የየመን ፎቆችና ነገስታት የሚሰፍሩበት አገሮች በሙሉ الله أبرته أسايات إيش هذا الكلام والله هذا حديث صحيح عندهم من عليك إنين كلام مناتشو عليه اسألوا النساء إنين يسولدوا سيتوش تيقواتشو برهان برا قوابية ودفت ساي يا عراق فوقوش يا سوريا فوقوش يمن نقصوش يمسفروا فوقوش أيه عليك من مالتنا محمد ابنك هذا ينشلج محمد أدقو نبي هونو رسول هونو النزهن كتماوش بمولو بس بقطر سوريا اسقبال مملكة عراق مملكة من سوريا شام يعني ومملكة يمن تلالك وشو بزاق زي تلالك يتبالو امباير ينقسات من أوروبا ينبرو النزي صوصناتشو فرس روم يمبالو بسوريا بعراق በየመን የነበሩ ትላልቅ ነገስታት እነሱ ናቸው እና እናታቸውን አየች እነዚህ ቦታዎች ልጅሽ መሐመድ በቁጥጥር ስር ያስገባል ተብሎ ተነገራት ማለት ነው وعند رضاعه እንግዲህ ተወለዱ እሺ ነብያችን ተወለዱ እናታችን يعني እናታቸው አሚና ጡት ስትሰጣቸው كان عادة العرب يرضعون أولادهم في البادية እንግዲህ አረቦች በጣም ጥሩ ባህል ነበራቸው ቆንጆ ባህል እኛ ከሴቶች ስላደግን አንዳንድ ጊዜ ፈሪዎች አንዳንድ ጊዜ ውሸታሞች አንዳንድ ጊዜ ምን ሆነን ነው የምናድገው አረቦች ምን ያደርጉ ነበር መጀመሪያ ሲወለድ ልጁ አንድ አመት ሲሆን ወይም 2 አመት ሲሆነው ከገጠር ጡት የምትሰጥ ልጅ ሴት ያመጡላታል ለምንድን ነው መሰላችሁ ልጁ ከናቱ ጋር ካደገ ለስላሳ ወይም ጅህልነት ወይም ቋንቋ ደካማ በምን ጉደካማ በጦርነት ደካማ ሆኖ ነው የሚያድገው ግን ወደ ገጠር ይልኩትና ልጁ እዛ ገጠር ሄዶ ከከብት ከእንስሳ ከገጠር ሰዎች ከባዲያ
ከንስስ ከንትኑ ከጫካ ምናምን ቋንቋው የገጠር ቋንቋ የተጣራ አረብኛ ማለት ነው ሁለተኛ ብዙ ነገር አለ ተምሮ ሲመጣ አንበሳ ሆኖ ነው የሚወጣው የአረብ ባህል እንደዚህ ነበር ልክ እንደ ባህሉ ወደ መካ በአመት ሁለት ጊዜ የሚመጡ ነበሩ ከሙሉ ያኒ በአካባቢ ያሉ መካን የሚያካብቡ ገጠሮች በሙሉ በየአመቱ ሁለት ጊዜ ይመጣሉ ሴቶች ነው የምላችሁ ምን ፈልገው ያኒ ጡት የሚጠባ ልጅ ካለ እስከ 6-7 አመት ጡት ትሰጣለች እንትኑ እስከ 2 አመት ጡት ትሰጥና ከዛ ታሳድገዋለች ከዛ በኋላ ትንሽ ሲጎረምስ ወደ እናቱ ትመልሰዋለች ይህ አይነት ባህል ነበር በጃሂሊያ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ነበር ማለት ነው አሁን ምን አለች جاءت حليمة السعدية ምን ማለት ነው حليمة السعدية ወንድሞች حليمة السعدية ማለት ሐሊማ በኒ ሰዕድ የሚባለው ቀቢላ ነበር በኒ ሰዕድ ስለዚህ ሰዕድያ ትባላለች የበኒ ሰዕድ ልጅ ነች እሷ እንደ ውራጌ ኦሮሞ ትግሬ ምናምን ስልጤ ምናምን እንደሚባለው ሰዕድ የሚባለው ቀበሌ ነበር ቀቢላ ኢደን ሐሊመት السعدية ምን አለች መጣሁና ከባሌ ሆነን መጣን አለች ብዙ ሴቶች ስንመጣ ቀድመውን የገቡ ሴቶች የሀብታም ልጆች አገኙ ምክንያቱም በደሞዝ ነው እንግዲህ የሚታጠባቸው በደሞዝ ነው የሀብታም ልጆች በሙሉ ተይዘው ቆይንና ፈልገን ስንፈልግ ዝም ብሎ መሐመድ የየቲም ልጅ የቲም ነውና አባት የሌለው ልጅ ድሃ ነው ብሎ ዝም ብሎ ችላ ብለውት እዛ ተጦሎ አገኘነው አለ ወሱብሃንአላህ ሁሉ ጦት የምታጠባ ይከፈላታል መሐመድ ከየት ያምጣው ምክንያቱም አሚና ባል የላትም ባልዋ ሙተዋል አያቱ ሙተዋል ስለዚህ የቲም ነው ተብሎ አንድ ሰው እንኳን ዞር ብሎ ያየው ሰው የለም قالت فتشنا فما لقينا الا هذا اليتيم حليمه ነው የምትናገረው ዞር ብንል የቲም መሐመድ ብቻ ነው لا مال له ولا شيء ገንዘብም የለው ፍየል በግም ከፍትም የለው ዝም ብሎ የቲም ነው الله اكبر تقول قلت لزوجي ለናቴም ለባሌ ምን አልኩት እንግዲህ ሐሊማ ልጅ ፈልጋ መጣ አለ ልጅ ተመለሰች ብለው በኔ እንዳይስቁ እንዳያሾፉብኝ ኢንሻአላህ የቲም ሆነውን ዘክታም ነው የሚባለው የቲም ሆነው ሰው ይዘነው እንሂድ ምን እናርግ እንግዲህ አለ ልጅ ተመለሳ ከሚሉ ያኒ ልጅ ይዘን እንሂድ ብዬ አለች ከባሌ ጋር ተመካከረን ሙሐመድ የቲምን ይዘን ተመለስን አለች سبحان الله قالت دعنا نأخذ هذا اليتيم ولو لم يدفعوا لنا مال قال تعالى الله سبحانه وتعالى من عليه وعسى أن تكرهوا شيئا وهو خير لكم القرآن من عليه አንዳንድ ጊዜ እኮ የምትጠላው ችላ ያልከው ወጂ ነው ብለህ ያሰብከው ስፍር ቁጥር የሌለው ጥቅም ይገኝበታል አለ አላህ Subhanahu Wa Ta'ala እንግዲህ መሐመድ የቲም ተብሎ እየተናቀ ነው የሄደው تقول حالمة فحملنا محمدا ولكن رأينا عجبا ثم عجبا አለች በጣም የሚገርም ነገር ነው ያየነው እንዲያውም ገና በመንገድ ይያለን አገራችን ሳንገባ ተአምር አየን በመሐመድ አለች አንደኛው አለች الحمار الذي جئنا به يعني በአህያ ነው የመጣ ነው አህያ እንደ ፈረስ ማለት ነው ያው የተሰቀልነው አህያ ሙሐመድን እዛ አስቀምጠን ስንሄድ አለ አቀፈው በአህያ ላይ ወጥቼ ስሄድ አለች ስንመጣ አህያው በጣም ደካማ ነበር ለዚህ ነው ሴቶቹ ቀድመውን የገቡ በፈረስ በምን ያጋለቡ ወደ መካ መጥተው ሀብታም ልጆች ይዘውት የቆዩ የኛ አህያ በጣም ደካማ ነበር ጎተተተት ያለ ይሄድ ነበር አለች ሙሐመድን አቀፌ እዛ ላይ ስቀመጥ ግን ሮኬት ሆናለች ኮንኮርድ የምትባለው ጣይራ ታቀላችሁ ሱርዓት ሶውት ያላት እንደዚህ ሆነ አህያው ልክ እንደ ትሬን መጓዝ ጀመረ ولكن لما ركب عليه محمد يا محمد جسد الزاهية لا يسكمت عليه
بدأ يجري يعني جريا غير عادي على طول يعني extraordinary هنا الرارات مرض جمرالج ثم ثديي ሁለተኛ ሙዕጂዛ አለች ጡቴ ሁለት ጡቶቼ ሁለቱም ያኒ ብዙ ወተት አልነበራቸውም እንዲያውም እዚህ እቅፊያ አርጌ ሙሐመድ በእጁ የኔን ጡት ነካ ሲያደርጋቸው ሞሉ ወተት በወተት ልክ እንደ ጎርፍ መውጣት ጀመሩ አለች فكان الناس يقولون ወደ አገራችን ከገባን በኋላ ይህን ተአምር ሲያዩ ምን አሉ ያኒ ሐሊማ እኮ የቲም ይዛ መጣች ብለው ሲያሾፉኝ የነበሩ ወደ አገራችን ስንገባ እባካችሁ ይላሉ የናንተ ከብትና ፍየሎች ከነ ሐሊማ ፍየሎች አስጠግታችሁ ሳር ይብሉ አሉ ፍየሎቹም ራሳቸው ከብቶቹም ራሳቸው የሙሐመድን በረካ አርገው በሙሉ መወፈር ጀመሩ የሌሎች ፍየሎች ሲከሱ የነቢያችን የሐሊማ ቤት በሙሉ ፍየሎችና ከብቶች ላሞች መወፈር ጀመሩ ሰዎቹ ምን ማለት ጀመሩ እባካችሁ ሐሊማ የምታበላቸው መሬት እዛ ሄዳችሁ ከነሱ ጠጋ አድርጋችሁ ከብቶችን አብሉ ማለት ጀመሩ አወቁ የነቢያችን ሰለላሁ ሙዕጂዛና ትልቅነት አወቁ حتى اعجب الناس ሰዎቹ በጣም ድንቅ ሆነና ግራ ገባቸው ምንድነው ይሰውየው የቲም ብለን ስንንቀው እንደዚህ እንዴ وبدأوا يقولون ارعوا اغنامكم مع اغنام حليمة لكن اغنامي ይህን ሆኖ ግን እነዛ የባኒ ሳዕድ የምተባለው ገጠር በሙሉ ከብቶቻቸው አምጥተው ከኔ ከብታ አስጠግተው ሲያበሉ يسمنون دون غيرهم የኔ ይወፍራሉ ሌሎቹ ግን በጣም ይከሳሉ አለች حسبنا الله والله يا اخي عجبناቸው ነቢያችን قالت مره አንድ ቀን ህፃን ነው የሁለት አመት የሶስት አመት ነው የኔ ደግሞ ልጅ አለኝ ከባሌ የወለድኩት ልጅ አለኝ እንደሱ የሱ እድሜ ሁለቱም እዛ ከቤቴ ውጭ ሲጫወቱ ነበርና ከዛ በኋላ የኔ ልጅ እየሮጠ መጣና ማማ ማለች ነዓም መሐመድ እኮ ሁለት ሰዎች መጥተው እየቀጠቀጡት ናቸው መሐመድ እኮ ሁለት ሰዎች መጥተው ከየት እንደመጡ አናቅም በቃ አንድ ሊወስዱት ናቸው ሲለኝ ደነገጥኩና ከቤት ወጣሁ አለች ከቤት ወጣሁና እኔ ወጥቼ ስሄድ ነቢያችን ሲመለሱ አገኘኋቸው ነቢያችን እድሜያቸው ስንት ነው 3 አመት ነው እዛ ጊዜ ሲመለሱ አገኘኋቸውና ምን ነው ልጅ የቅፍ ሳርጋቸው እንደዚህ ህፃን ነገር አለ አይደለም ሁለት መጡ ከዛ በኋላ ልቤን ቀደዱ ከዛ በኋላ አንድ ነገር ደም አወጡኝ ምናምን ብለው ተናገሩ ማለት ነው ከዛ ምን ነበር ወንድሞች ነቢያችን ሲያድጉ እውነቱን ነገር ነገሩን እንግዲህ ሐሊማ ልትነግር አትችልም ምን እንደሆነ አታውቅም ላኪን ነቢያችን ካደጉ በኋላ ታሪኩ ራሳቸው ተናገሩ ሁለት መላእክት መጡ ከጀና ጥስት ይዘው መጡ ጥስትና ውሃ ይዘው መጥተው እዛ ደረታቸውን ቀደዱት አንድ በሉ ልባቸው አወጡት ያቺ ልብ አውጥተው እዛ አንድ ጥቁር ነገር አለች እዛ ልብ አንድ ጥቁር ነገር አለች يعني علقه ትባላለች ይህች علقه ጥቁሯ የሸይጣን ወንበር ነች እሷ የሸይጣን እንትነች ገንዘብ ነች ሰይጣን የሚሰፍርባት ቦታ ነች ወይም አካል ነች እሷን አወጡትና እሷን ጥሎ እንደገና ልባቸው ወደ መካኑ ተመልሶ ሰፉት ደረታቸውም ሰፉት ኦፕሬሽን አደረጓቸው ወንድሞች ይህ ነገር ልክ አቂዳ ነው በእምነታችን መያዝ አለብን ምክንያቱም አላህ ያደረገው ድርጊት ነቢያች አሁን ለምንድነው እነዚህ አራት ነገሮች ምሰሶች يعني تصديقه فيما أخبر طاعته فيما أمر اجتناب عنه فيما نهى وزجر ألا يعبد الله إلا بما جاء به እነዚህ አራት ምሰሶች ያስተማርኳችሁ ለዚህ ነው አሁን ነቢያችን
ልባቸው ደረታቸው ተቀዶ ኦፕሬሽን አድርጎ ልባቸው አውጥተው በጥስት እንትኑ በዋሃዝ የጀና ውሃ አድርገው አጥበው ያቺ ጥቁር አውጥተው ይህ هذه نصيب الشيطان አሉ እነዛ ሁለት መላክ የሸይጣን እንትን ነው ይህ ነገር ጥለው ነቢያችን ንጹህ የሆነ ልብ በልባቸው አስገቡላቸው ከዛ ሰፉት ማን ነው የነገረን ነቢያችን ሰለላሁ ናምናለን ካላመንክ ትከፍራለህ ምክንያቱም تصديقه فيما أخبر طيب كذا بحلا وكان الأمر أن ملكين من السماء فتحوا صدره وأخرجوا المضغة السوداء من إيش من صدره وقالوا هذه نصيب الشيطان فرموها ثم خيطوا صدره كذا لباتشو السفوت وهذا حق وهو جزء من عقيدتنا يعني كعقيدة عند أكلنا ويه بزيه ما من علبن أهون النزا تمرنا ليميلو ويم دمو إيماني لله إيماناتشو يدكمه ويم ليلة هيمانوت يالاتشو يعني ماركسيزم لينيزم يالاتشو ينقر يامنوبتهم سلزي نيا ونتينو بزيه عينت نجا عند النوتا ይህ ነገር ደሞ አንድ ነገር ልንገራችሁ ይህ አይነት ለአላህ ይህ ድርጊት ለአላህ ምንድነው ሰባት ሰማይ አለምሰሶ ያስቆመ የሰው ልጅ በሙሉ ሜካኒካሊ ሆነው ነገር መስተንክር ሆነው يعني ተአምር ሆነው የሰው ኦርጋንስ የፈጠረ ጌታ ጨረቃ ፀሐይ ከዋክብት አለምንም ምሰሶ ያስቀመጠው በህዋው ምንድነው ደሞ ያቺ የነቢያችን ልብ ተቀዶ ልብ ወጣ ከዛ ገባ this is mine ምንም አይነት አይደለም ከአላህ ቁድራ አኳያ ካየነው እና ብዙ አይክበዳችሁ هذا حق لذلك نبينا صلى الله عليه وسلم لا يلعب به الشيطان اذا ከዚህ ምንድነው የምንወስደው ነቢያችን ሰለላሁ ዐለይሂ ወሰለም ሸይጣን ሊጫወትባቸው አይችልም ምክንያቱም ያቺ የሱ ነሲብ የሱ ነገር በልባቸው የነበረችው المضغة السوداء لققች ተጣለች የለችም طيب مات أبوه የነቢያችን አባት ሞቱ وهو محمول ተረግዞ ያሉ ነቢያችን ሰለላሁ አባታቸው ሞተ وماتت أمه وهو ابن 6 سنوات ነቢያችን 6 ዓመት ሲደርሱ እናታቸው ሞተች አሁን ፒውር የትም ሆኑ በሰው ልጅ በነገራችን ላይ በሰው ልጅ የቲም የሚባለው አባቱ የሞተበት ነው እናቱ ብትኖርም በእንትኑ በወፎች ግን አሉ በወፎች ይገርማቸዋል እናቱ የሞተችበት ወፍ የቲም ይባላል አባት አይደለም በሰው ልጅ ግን አባት የሞተበት ነው የቲም لذلك لما كبر النبي صلى الله عليه وسلم ተመልከቱ እንግዲህ የቲም ሆነው ነው ያደጉ ከ6 ዓመት ጀምሮ የቲም ሆኑ ካደጉ በኋላ ነብይ ከሆኑ በኋላ ከ40 ዓመት በላይ ማለት ነው قال الله له ለነቢያችን አላህ ምን አላቸው ሙሐመድ ሆይ ነዓም የቲም ሆነ አላደክም ነዓም አድርጌያለሁ طيب ከነዛ ከጠፉ ህብረተሰብ አልነበርክም ሙሽሪኮች ቁረይሾች በጣም ሙሽሪኮች የነበሩ የሞተ በሰበሰ የሚመቱ የሚበሉ ጣዖት የሚገዙ ሰዎች ከነሱ አልነበርክ ነበርኩ እንጂ طيب لذلك አላቸው አንድ ሱራ ወረደና والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فآوى أنت محمد يتيم نبرك አይደለም የሚያሳድግልህ አቡ አብዱል ሙጠሊብ ሰጠሁ አብዱል ሙጠሊብ ሲሞት ደግሞ አጎትህ አቡ ጣሊብ ደግሞ ሰጠሁ እኔ አይደለም ያሳደግኩህ ከዛም ይያልኩ ألم يجدك يتيما فآوى ووجدك ضالا فهدى ደግሞ የጠፋህ ሰው አልነበርክም የጠፋህ ሰው ምን ማለት ነው ወንድሞች እዚህ ከጠፉ ሰዎች መሐከል አይደለም የነበርከው ሙሽሪኪን نعم هذا ليس معناه أن النبي صلى الله عليه وسلم كان مشركا ነቢያችን ሙሽሪክ ነበሩ ማለት አይደለም በደንብ መጠንቀቅ አለብን ግን ከነዛ ሙሽሪኮች ቁረይሽ
መሐከል ነበሩ ووجدك عائلا ደሞ በጣም የልጆች አባት ነበርክ ድሃ የልጆች አባት ወይም ደግሞ አንተ ራስህ ድሃ ነበርክ የድሃ ልጅ ነበርክ አይደለም ኸዲጃ መጣንና ሚሊዮኔር የሆነችው ኸዲጃ እንድታገባህ አደረግን ካገባችህ በኋላ 7 ልጆች ወለድ ከሷ 6 ከሌላ ደግሞ 1 ከዛ በኋላ ልጆችህ እንዴት አድርገን እንዳሳደግናቸው እኔ አይደለሁም ወይ እነዚህ 3 አላቸው የቲም ነበርክ አሳደግኩ እንትኑ ከዛ በኋላ ከጠፉ ሰዎች ከሙሽሪኮች ነበርክ ብርሃኑን ከፈትኩልህ እንደገና ድሃ እንትኑ የአባት ልጆች ነበርክ የልጆች አባት ነበርክ ደግሞ አገራንልህ ሁሉ ነገር እሺ ረቢ ነዓም ከዛለም فأما اليتيم አላቸው እንግዲህ የቲም ሆነህ ስላደክ የየቲም አባት ሁን የየቲም እናት ሁን የየቲም አዛኝ ሁን فأما اليتيم فلا تقهر وأما السائل عند ሰው ምግብ አጥቶ ድሃ ሆኖ ሲጠይቅህ ሲመጣ فلا تنهر ሄድ ዞር በላንተ ደግሞ ድሃ ልጅ ቅማላም አትበለው ካለህ ስጠው ከሌለህ ዱዓ አርገህ ሸኘው شوفوا التأديب فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث الله يسته نعمة هلو بتكبار سايو الله نمسجن سوم نجر لسوم نجر الله يهن نعمان بسته بلو بزي آية تستدادك لو يصدقاتشو وهكذا أدبه ربه يا أخوان الآن النبي صلى الله عليه وسلم يعلم مرارة اليتيم يتيم هنا سلادقو يتيم سك أياك ألو فقير هنا سلادقو يفقير سك أياك ألو ضلال بدلال ينبروا بطفات ينبروا سوش بالنسو محكل بمشركوش محكل هنا سلادقو يشرك بتأم سك أياك ألو بل هو الذي حفظه من طفولته بل ميغرماتشو እንዳልኳችሁ መጀመሪያ የነቢያችን አስተዳደግ የሰው እጅ አልገባበትም ገና ህፃን ካሉ ነቢያችን ሰለላሁ እስከሚሞቱ ድረስ የአላህን ክብካቤ እንጂ የሰው ልጅ አልገባበትም يقول النبي صلى الله عليه وسلم كنت احمل حجرا مكة ስንገነባት አሉ ጎርፍ መጥቶ ትንሽ አፍርሰዋት ነበር እና የመካ ሰዎች ባለባቶቹ ተሰበስቡና መካ ሲገነቡት አለ እኔ ከነዛ ከሚገነቡት ድንጋይ እሸከም ነበር አሉ ነቢያችን ድንጋይ በጭቃ የተሰራው ድንጋይ እየተሸከምኩ ሲሄድ ይህችን ጭኔ ትንሽ ያኒ እንትኑ ልብሱ ከንብርታቸው እስከ ጉልበታቸው ነበር ልብሳቸው ልብሴን ትንሽ ከፍ ባደረኩና ጭኔን ታያለ ሱብሃንአላህ አልዓዚም ጭኔ ትንሽ ከፈታለና فأغمي علي فين ሆኜ ወደቅኳሉ ለምን በህፃንነታቸው የነቢያችን ጭን ማየቱ አላህ ከለከለው ሱብሃንአላህ አልዓዚም ጭን አውራ ነው ላኪን ነቢያችን ሰለላሁ እንደምንም ብለው ሲንቀሳቀሱ ጭናቸው ትንሽ ከፈት ስላለ አላህ Subhanahu Wa Ta'ala ፈይን ታርጎ አወደቃቸው ከዛ በኋላ ብር ሲሉ ልብሳቸው እንደሆነ አወቁና ለበሱ ማለት ነው ومرة كنت أرعى الغنم عند ቀን ደሞ አሉ ነቢያችን እንግዲህ የህፃንነታቸው የተናገሩ ናቸው አንድ ቀን ፍየሎችና በጎች እረኛ ሆኜ ሰራ ነበር አሁን ከኔጋ ጓደኛ የነበራሉ ከኔጋ አብሮ ፍየሎች የሚጠብቅ ሁለታችን ነበርን አንድ ቀን አለ እስክስታና ጨፈራ የሰርግ ምናምን ጨፈራ ሰማን ከበሮ ሲመታ ሙዚቃ ሲመታ ሰማንና ከዛ በኋላ ምን አለ አንተ ሂድ አልኩት ለጓደኛዬ ሄዶ ደርሶ መጣ فلما رجع ارسلني አንተ ደሞ አንተ ሌሊት ነው አንተ ደሞ ሂድና አንተ እንዴት አድርገው እንደሚጨፍሩ ምናምን እያለኝ ገና አሁን ጻናቸው ያሉ لأشهد فلما قربت يعني تنش ود سرغو قرب سين أنزل الله علي نعاسا جنا ود الزاج أفرا سالقبا
አላህ እንቅልፍ ልኮ ጫን አደረገኝና በመንገድ ተኛሁ አሉ። አላህ እኮ ነው የሚጠብቃቸው። ሰርጉና ጨፈራው ምናምን እዛ ሄደው የሸይጣን ጨፈራ እንዳያዩ በእንቅልፍ አስተኛቸውና በመንገዱ ተኙ። ፀሐይ ስትወጣ ተነሱ ነቢያችን ሱብሃንአላህ። فنمت حتى في الطريق حتى أيقظتني حرارة الشمس ፀሐይ ወጣችና ምንድነው ሞቅ ላብ ሲሆን ተነሳሁና ሌሊት እንደተኛሁ አወኩ አሉ። የአላህ ጥበቃ ነው ይሁሉ ነገር። طيب አሁን እስቲ ወደ ቤተሰባቸው እንግባና ነቢያችን ስንት ልጆች ነበሯቸው? أولاده كلهم من زوجة واحدة إلا إبراهيم. إذن የነቢያችን እስቲ ስማቸውን እንተዋወቃቸው። እሺ የኢትዮጵያ ዘፋኖች ብላችሁ አሁን ጠላሁን ገሰሰ፣ ማህሙድ ማን ነው? ማህሙድ አህመድ፣ ሌላ አላውቅም። እንግዲህ ሁለታቸውን ብቻ ነው የማውቀው። እነሱም በህፃንነታችን ያጠናናቸውን የምንሰማቸው የነበር ነው። ሌላ ወላሂ አላውቅም ማን ዘፋን እንዳለ። እና ዘፋኞች ብትላችሁ አሁን አንዳንድ ወንድሞች ሙምኪን 20 ዘፋኞች ሊያመጡልኝ ይችላሉ። ከዛ የበለጠ ግን የነቢያችን ልጆች ስትንማር وهو إبراهيم فقط إبراهيم مارية القبطية كم تبالو مستاتشو نو ሌሎቹ ግን አብዱላህ አንድ፣ አልቃስም ሁለት፣ ሩቀያ ሶስት፣ ኡም ኩልቱም አራት፣ ዘይነብ አምስት፣ ፋጢማ ስድስት። ቆይ አብዱላህ፣ አልቃስም፣ ኢብራሂም፣ ሩቀያ፣ ኡም ኩልቱም፣ ዘይነብ፣ ፋጢማ الزهراء እነዚህ ናቸው ሰባት። ልትገባቸው አብዱላህ፣ አልቃስም፣ ኢብራሂም፣ ሩቀያ፣ ኡም ኩልቱም፣ ዘይነብ ወፋጢማ الزهراء እነዚህ የነቢያችን ልጆች ናቸው። اللهم احشرنا في زمرتهم እነሱ የረገጡት መሬት እንድንረግጥ ያርገን يوم القيامة እነሱን ተከትለን ጀና የምንገባ ያድርገን አላህ Subhanahu Wa Ta'ala። ምክንያቱም እነዚህ ሰባት በሙሉ ከነቢያችን ጋር ፊርደውስ አልአዕላ ስለሚገቡ ከነሱ ጋር አላህ Subhanahu Wa Ta'ala ያሕሽረን ነው የምንለው። طيب እንተብሁ ወንድሞች አንድ ነገር አለ። አላህ Subhanahu Wa Ta'ala ነቢያችንን በደንብ እንዳሳደጋቸው ነቢያችን ሰለላሁ ሲሞቱ ደግሞ ፊትና እንዲፈጠር አልፈለገም። አላህ ምን አደረገ? 6 ልጆቻቸው በሙሉ ከሳቸው በፊት ሞቱ። አብዱላህ፣ አልቃስም፣ ኢብራሂም፣ ኡም ኩልቱም፣ ሩቀያ፣ ዘይነብ እነዚህ 6 ከነቢያችን በፊት ሞቱ። ራሳቸው ነው የቀበሯቸው። ፋጥማ ብቻ ቀረች። እሷም ቀረች አይባልም። ከ6 ወር በኋላ ነው የሞተችው። ነቢያችን ሲሞቱ ከ6 ወር በኋላ ፋጥማ ሞተች። ማል ሕክማ ለምንድነው አላህ የነቢያችን ልጆች በሙሉ ከሳቸው በፊት የወሰዳቸው? ዑለማ ምን አሉ? 7ቱ የነቢያችን ሰለላሁ ልጆች ቢቀሩ ኖሮ እስልምና ተቆራርጠው ያኒ ቁርጥርጥርጥ ብሎ በ80 መዝሀብ ይለይ ነበር። ከኔ ጋር ሆኖ የነቢያችን ልጆች ቢኖሩ ኖሮ እስልምና ብትንትንትን ብሎ ተቆራርጦ ተለያይቶ ራሱን እግሩን እንኳን ልንለየው አንችልም ነበር። ለምን? አንድ ልጃቸው ፋጥማ ብቻ 2 ልጆች ወለደች፣ ሐሰንና ሁሴን። በነሱ አሁን ስንት ፊትና ተፈጠረ። ሺዓ ሁሴን እንደ አላህ ነው የሚያስቡት፣ ዓሊን እንደ አላህ ነው የሚያስቡት፣ ፋጢማ እንደ አላህ ነው የሚያስቡት። ተመልከቱ፣ አንዲት ልጅ ፋጢማ ብቻ የወለደቻቸው 2 ልጆች ዓለም በሁለት ከፈለች፣ ሺዓና ሱና። ሺዓ ምን ይላሉ? ሱብሃንአላህ ነጂና ያ ረብ اللهم نجينا من هذا البلاء والله። ሺዓ ምን ይላሉ? ፋጢማ لولا فاطمة قالوا ما خلق الله السماوات والأرض ፋጢማ ባትኖር ኖሮ አላህ ሰማይና መሬትም አይፈጥርም ነበር። ምንድነው? ለሷ ተብሎ ነው የተፈጠረ። በቁርአን የለም፣ በሱናም የለም። አላህም ይሄ ነገር አስቦት አያውቅም። እንደዚህ ይላሉ። በል ምን አሉ? አላህ እኮ ማ يغضب ولا يفرح። አላህ አይደሰት፣ አላህ አይቆጣም።
مع أن الله سبحانه وتعالى بالقرآن ملتوال غضب الله عليهم ولعنهم إلال الله يغضب إلال بزو آيات الله بزو حديث الله الله عندما يقوى الله عندما يتدس تعلم الناس يقول لا يقطع فلاغوت يقطع بحريات يلو يدستا بحريات يلو أي من دنو يقول يفرح لفرح فاطمة ويغضب لغضب فاطمة فاطمة كتقطعش الله يقطع فاطمة كتدستش الله يدستها يعني الله يفاطمة تكتاينو يمالك እንደዚህ ነው عقيدتቸው እንደዚህ ነው ሌላስ ምን ይላሉ يقول حسين أفضل من خلق الله كله سبحان الله بل علي بن أبي طالب يا حسين إن حسن أبات سلهوني أنت الله نالت أنت قالت أنا مين أنت إله قالت كونبرو وردنا ሰበሰባቸው በአንድ ቤት አስገብተው አቃጠላቸው በእሳት ሱብሃንአላህ እዚህ ድረስ ደረሱ በማን ሐሰንና ሁሴን የፋጢማ ተወላጆች ስንት ፊትና መጡ ሺዓ 12ያ የሚባል ታውቃላችሁ 12ያ ማለት ከፋጢማ ከዓሊና ከፋጢማ የተወለዱ አልሐሰን ወልሁሴን ከዛ በኋላ ወደ 12ኛው ዘር እነዚህ ልክ እንደ ነቢ ነው የሚቆጠሩ አይሳሳቱም ምናምን ብዙ ነገር ቀብር አላቸው ሁሴን ቀብር አለው በኢራቅ ከርበላ በሚባለው እዛ ልክ እንደ አላህ ነው የሚገዙት እሱን ነገር ይሄ ነገር ለእናንተ ግልጽ ነው እኔ ባልደግመውም ያለ ነገር ነው ኢንሻአላህ እንዲያው ምን ይላሉ ሱብሃንአላህ በየቀኑ ጥዋት ተነስተው 120 ሺህ ነብዮች ከአላህ ፍቃድ ይወስዳሉ ምን ለማድረግ የሁሴን ቀብር እንዲዘየሩ ወደ ሁሴን ቀብር ሄደው ዚያራ እንዲያደርጉ መጀመሪያ ከአላህ ፍቃድ ይወስዳሉ ማናቸው ነብዮች 120 ሺህ ነብዮች ሱብሃንአላህ العظيم اذن اكبر سلاح نعم ወደ ነቢያችን ስንሄድ የነቢያችን ልጆች እንግዲህ ቢያድጉ ኖሮ ብዙ ፊትና ያመጡ ነበር ወደ ሌላ ልወስዳቸው ነቢያችን ሰለም ይህን ሁሉ ህዝብ ሰብስበው ድል የተጎናጸፉበት ምክንያት ያኒ ነቢ ሆነው ለ23 አመት ተጉዘው በመጨረሻ አሸናፊ ሆነው በመጨረሻ 30 ጁዝ ቁርአን ወርዶ 120 ሺህ ሰሃባ በአንድ ቦታ በሐጀተል ወዳዕ በሚባለው በአንድ ቦታ የነቢያችን ኹጥባ ሲሰሙ እስልምናው በሶስት ሰዎች ነው የተጀመረው በአራት ሰዎች ነቢያችን ሰለም ኸዲጃ አሊ አቡበክር በእነዚህ ነው የተጀመረው ነቢያችን ከመሞታቸው በፊት በሐጅ ብቻ ተዋቸው በአርድ العرب ሚሊየንስ ያመኑ ሐጅ ብቻ ነቢያችን ሐጅ ሲያደርጉ ኹጥባ ሲያደርጉ 120 ሺህ ሰሃቢ ይሰሙት ነበር ተመልከቱ እንግዲህ ይህን አይነት ድል የተጎናጸፉት ነቢያችን መሳሪያቸው ምን ነበር ምንድነው የነበረው መሳሪያው ይህን አይነት ህዝብ መሰብሰብና ይህን አይነት ህዝብ ተከታይ ያገኙበት ዋናው መሳሪያ ምን ነበር አሉ ዋናው መሳሪያ ሰብር ነበር አሉ ሱብሃንአላህ العظيم እንደ ነቢያችን የተሰቃየ ሰው የለም ولذلك ተመልከቱ ምን ይላል አላህ Subhanahu Wa Ta'ala يا أيها المدثر قم فأنذر تنس محمد تنس برد لبس مدبدب يكره تنسنا دعوة رقابت الله لا تشوف قم فأنذر وربك فكبر تلك نقر بلبه يميقن الله بتشام هنا اللبت يعني لا تكبر أحد عند نقر بفيت لا سكست الله يالو بتشا الله أكبر ሌላ ግን ትንሽ ነው የሚል አቂዳ በልብህ አድርግ وثيابك فطهر يعني ልብስህን ንጹህ ይሁን ደሞ ንጹህ ሰው ሁን የሰው ገንዘብ አትብላ አትዋሽ አትስረቅ አትክዳ يعني ጠማማ አትሁን ጣህር ሁን ልብስህና ባህሪያትህ ሁሉ ጣህር ይሁን والرجز فهجر ሽርክያት ጣዖታች ምናምን የሚባለው ነገር ቢድዓ ሽርክ
ምናምን የሚባል ከዚህ ራቅ ወላ ተምኑን ተስተክثር ለአንድ ምስኪን ወይም ለአንድ ጓደኛ አንድ ነገር ካበረከትክ ትዕቢት አይሰማህ እንደዚህ እኮ ነው ያረኩልህ እኔ እኮ ነኝ ያኒ ጥሩ ስራ አድርገህ እርሳው ወሊረብ ከዛ ኋላ ስንት ሆኖ እነዚህ ስድስት ናቸው قم فأنذر وربك فكبر وثيابك فطهر والرجز فاهجر ولا تمنن تستكثر እነዚህ አምስት ናቸው እነዚህ በሙሉ አሁን ያልኩህ ለመፈጸም በጣም ያስቸግራል ግን ምንጣፉ ሰብር ካደረግክ እነዚህ ዳገቶች ታልፋለህ ነው መጨረሻ ምን አለ ወሊረቢከ ፈስቢር ለአላህ ብለህ ሰብር አድርግና አሁን የተጠቀሱት ነገሮች በሙሉ ሜዳ ይሆኑልሃል ተነስተህ ሁበል የሚባለው 360 ኢላህ ያላቸው ሰዎች አንድ ኢላህ ነው ብለህ ቁመ ስትናገር ሴፍ ነው እንግዲህ ያንተ ክፍያ ሴፍ ነው ቢሆንም ሰብር አድርግ ሱብሃንአላህ አልዓዚም የጉቦ መብላት حرام መብላት መዋሸት ያኒ ጠባይን ማበላሸት ይህ ነገርም ትልቅ ተራራ ነው ሰብር ካደረግን ግን ትወጣለህ እሺ ጣዖቶች መገዛት እንቢ ማለት ይህም ትልቅ ነገር ነው በዛ ጊዜ ለጣዖት አልገዛም ማለት ትልቅ ፖለቲካ ነው ሰብር ካደረግክ ግን ትወጣለህ ብለው አላህ Subhanahu Wa Ta'ala መጀመሪያ ምንጣፍ ያደረገለት ሰብር ነበር አሉ طيب هل صبر النبي صلى الله عليه وسلم በዚህ ትእዛዝ فاصبر አላቸው ነብይ አላህ Subhanahu Wa Ta'ala هل صبر ነብያችን ሰብር አደረጉ ለአላህ ትእዛዝ መልስ ሲሰጡ ሰብር አደረጉ ወይ يا اخوانا والله لو تابعنا كيف صبر انه امر عجيب ነብያችን እንዴት እንደሰበሩ እትከታተሉኝ የሰማችሁት ነገር ነው አዲስ ነገር አልናገርም የምታውቁት ነገር ግን ወረፋው ተራው ስለሆነ ይለፈው ብለን አንሄድም ነብያችን ሰለላሁ ብዙ ሰብር አደረጉ ለ23 አመት ያልተባሉት ያልተደረገባቸው ነገር የለም ከፍተኛው ነገር ሚስታቸው ዚና አደረገች ተባለ እስሚሽ ሰማኛለህ እሺ ፍላጎታችን ትሰማኛለህ አይደለ ኡሙ ሲሃም ትሰማኛለሽ የኢብራሂም ስራጅ የአቡ አኒስ ሁላችሁ ሚስትህ ዚና አድርጋለች ተብላ ስትጠራ ምን ይሰማሃል ወንድም ሳታደርገው ንጹህ ሴት ነች ዚና አድርጋለች ከገሌ ጋር ዚና አድርጋለች ብሎ አንተ ሲያቋሽሹ ሚስትን ሲያቋሽሹ ምን ይሰማሃል ወንድሞች በጣም ከባድ ነው አይደለም እንዴ አንተ ተራሰው ነህ ነብያችን እንደዚህ ቢባሉ ምን ይሰማቸዋል በል ነብያችን ተዋቸው ሰሃባዎቹ ምን ይሰማቸዋል ነብያችሁ ሚስታቸው ዚና አድርጋለች ሲባል ከዚህም ይበልጥ የባሰ ችግር አለ የለም በል ከዚህ የበለጠ ደግሞ አጋጠማቸው ሰብር አደረጉ አንድ ቀን በካዕባ ስር ስጁድ ወርደው እየሰገዱ واحد ملعون عقبة ابن أبي معيط የሚባለው መጥቶ የፍየል ከርሽ ደም ቆሻሻ ነገሮች ሰብስቦ ጀርባቸው ላይ ያፈሰሰው اقسم بالله اقول لكم በአሁኑ ጊዜ ማንም ዓለም ነኝ የሚለው ኡስታዝ ነኝ ሼክ ነኝ ቃዲ ነኝ ሙፍቲ ነኝ የሚለው ሰገራና ምናምን የፍየል ደም ምናምን ቆሻሻ አምጥቶ በሱጁድ ወርዶ ቢያፈሱለት የማይናገር የማይጮህ የማያለቅስ የለም በጣም ብዙ ነገር ያደርጋል ነብያችን ግን ተነሱና እንዲያውም ሲነሱ ፋጢማ ነች ያየች እየሮጠች መጣችና አቢ ያለች ያ ቆሻሻው በጀርባቸው የፈሰሰው አለቀቀችውና አጠበችው ነብያችን ምን አሉ ምንም ያሉት ነገር ተስሙ كيف يفلح قوم اذوا نبيهم هكذا ይህን ነገር ተናገሩ አንድ ህዝብ ነብያቸው እንደዚህ ያሰቃዩ እንዴት አላህ ይረዳቸዋል
በቃ አልተራገሙም በስ ኮሜንት ሰጡ እውነት የሆነ ኮሜንት ነው የሰጡ ነቢያቸው እንደዚህ ያሰቃዩ ህዝቦች ምን ጥሩ ነገር ትጠብቃለህ ከነሱ አሉ ወአቡ ለሀብ ነቢያችን ሌሊት ወደ ካዕባ ለመስገድ ብለው ትንሽ ሲወጡ በደጃፋቸው ሰገራ እሾህ ምናምን ድንጋይ እንጨት ለእንጨት ያኒ እንቅፋት እንዲያገኛቸው ያደርግ ነበር ሱብሃንአላህ አልዓዚም አቡ ለሀብ هكذا ነበር ከሚስቱ ጋር ብዙ ስቃይ ያሳያቸው ከዛ ቀጥሎ ለ3 አመት ታሰሩ ነቢያችን ሰለላሁ እንዴት እስር ቤት ገቡ እሳቸው ብቻ አይደለም እሳቸውን የተከተሉ አቡበከር ዑመር ዑስማን አሊ በሙሉ እነዚህ ሰዓድ ኢብኑ አቢ ወቃስ እነዚህ ያኒ ሰሃባ ከሳቸው የነበሩ በአንድ ሽዕብ ኢብኑ አቢ ጣሊብ የሚባለው አንድ ትልቅ እንትን ነው ሜዳ ነው ያኒ እንደ ጫካ አይነት ነው እዛ አስገብተው እዛ እንዳይወጡ ከለከላቸው ከነሱ እንዳይገዛ ለነሱ እንዳይሸጥ ወሃም እንዳይሸጥ አስረው የመካ ሰዎች ተሰባስበው አንድ ውል ጽፈው ሁሉም ፈረሙበትና እዛ እንትኑ ዛፉ ላይ አንጠለጠሉት በዚህ ውል መሰረት ለነብዩና ተከታዮቹ እንዳይሸጡ እንዳይለውጡ እንዳይገዙ ሁለተኛ ምግብ የሚባል ነገር እንዳይሸጡላቸው ምግብ የሸጠ እንግዲህ ለነብዩ ሰለላሁ ምግብ የሰጠ ፍርዱ ሞት ነው እንደዚህ ተብሎ ተስማሙና 3 አመት يقول احد الصحابه አንዱ صحابي ከነቢያችን ሰለላሁ ጋር የታሰረ ምን ይላል كنا ناكل اشياء لا ندري ما هو من الارض መሬቱን ቆፈር ብለን ትሎች ስናገኝ ምን አይነት ትሎች ናቸው አናቀም ዝም ብለን እንበላቸው ነበር ከራብ የተነሳ አንዱ ደግሞ ምን ይላል ድሮ የሞቱ እንስሳዎች የሰው ነው የእንስሳና ቅም የበሰበሰ ቆዳ እናመጣና በውሃ እናጥበዋለን ውሃ ካጣን አለ ሱብሃንአላህ ያ ረብ እንዴት አይተነሰብር ነበር በሽንታችን እናለሰልሰው ነበር አለ ተመልከቱ ወንድሞች ቆዳ ከመሬት ቆፍሮ ያወጣል ቆዳው እንደ እንጨት ደረቅ ነው ሽንት ይሸኑበትና ይለሰልሳል ከዛ ይበላሉ እንደዚህ ነበሩ አው እንደዚህ ነበሩ نعم يقول قيل له مجنون ከዛ እስር ቤቱ እንግዲህ አንዳንድ ጀግኖች ተገኙና ከቁረሾች ወረቀቱን ቀደው ውላቸውን አፍርሰው ወጡ ነቢያችን ሰለላሁ ወጥተው በቃ ኖርማል ሰው ሆኖ ከነ ተከታያቸው በመካ ያኒ መኖር ከጀመሩ በኋላ ምን አሏቸው እብድ አሉት መሐመድ አበደ እብድ ነው ሌላ ሳህር አሉት ሌላ ጠንቋይ አሉት ሌላ ኢብኑ አቢ ከብሽ አሉት ሌላ ሙዘመም ውድቅ ዝቃጭ ያኒ ውርደተኛ አሉት ይሁሉ ስድብ ለነቢያችን ሰለላሁ ተሰጠ مجنون ساحر يدوم بالقرآن الله بمولو بالقرآن الله فما أنت بنعمة ربك بمجنون فما أنت بنعمة ربك بكاهن ولا كاهن أدلهم ساحر أدلهم إبدا أدلهم زنبله قتل يني باريا محمد على تشو نبي الله سبحانه وتعالى هذا كله في مكة يهلو بمكة نو ينسك آية قنيت نبياتشن ከዛ ሁሉ ስቃይ ሲበዛባቸው ፈከር ትንሽ አሰቡና እስቲ የጣይፍ ሰዎች ትንሽ ከተሻሉ ወደሳቸው ወደነሱ ሊሄዳለውና አንድ ልጅ ይዘው ወደ ጣይፍ ታቃላችሁ ጣይፍ ሳውዲ አረቢያ ያያችሁ ካላችሁ والله አንዳንድ ጊዜ እኔ ከሪያድ የኔ መኪና ድራይቭ አድርግና 1000 ኪሎ ሜትር ነው ከሪያድ እስከ ጅዳ ኢንጆይ ለማድረግ ብዬ አንድ ጥሩ መኪና ፕራዶ የምትባል መኪና አለች ከኔ ጋር እና ላንድ ክሩዘር ፕራዶ ነች በሳ ሲሄድ ሆነ በየኮ ነው ማየው ከጣይፍ እስከ መካ والله العظيم ተራራዎች ነው ደረቅ በቃ ጥቁር ተራራ ድንጋያማ ነው ሙቀቱ 50 ዲግሪ ሴንቲግሬድ ነው
ቅጠል ምናምን የለውም የሚበላ ነገር የለውም እልም ያለ ደረቅ መሬት ነው ስንት ኪሎ ሜትር ነው መሰላችሁ ይሁን ሁሉ በእግራቸው ከመካ ወደ ጣይፍ ተራራ ነው ወላሂ እንጃ ፈረስም አትወጣው እንዴት እንደወጡት ይገርማል ነብያችን ሰለላሁ ዐለይሂ ወሰለም ይሁን ሁሉ ዳገትና ቁልቁለት ወጥተው ወደ ጣይፍ ሄዱ ለምን ሄዱ ምናልባት የጣይፍ ልጆች የጣይፍ ነዋሪዎች የተሻሉ ይሆናሉ ብለው ተስፋ አድርገው ሄዱ ላኪን የጣይፍ ሰዎች የባሱ የተረገሙ ሰዎች ሆነው አገኙዋቸው خلاص ከዛ በኋላ የጣይፍ ሰዎች ዳዕዋ ሲያደርጉላቸው ነብያችን እሺ እናምናለን ብለው ዘወር ብለው ሄዱና ጠቅላላ ያሉ ባሪያዎችና ሸባቦች ሰብስበው በድንጋይ አርጋችሁ መሐመድን ግደሉ ተባሉ በሙሉ ህፃኖችና ባሪያዎች ወጥተው ነብያችን ነው ያሉ በድንጋይ በቃ ነብያችን ሲሮጡ ከጓደኛቸው ማተን ከዛ ሰውየው እነሱ ደግሞ በድንጋይ አርገው يا اخي منظر عجيب والله العظيم በዚህ አይነት ነው ነብያችን ሰለላሁ ዲኑ ወደኛ ያደረሱት ናም ወደኛ ያደረሱት በዚህ ነው ተመልከቱ አታያቸው አሁን ነብያችን ያይሁ ነው አሁን እንደማያቸው ማለት ቀልጠፍ ብለው ከድንጋዩ የሸሹ ሲሄዱ እነዛ ደግሞ ድንጋዩ እንደልክ እንደ ጎርፍ እንደ ዝናብ ሲያመጥሯቸው ያኒ ሲጠሯቸው ነብያችን ሰለላሁ ትልቅ ድንጋይ መጣና እግራቸው መታቸው ደም በደም ሆኑ እግራቸው አበጠ ደም ወጣ ከዛ ደከማቸውና ህልናቸውም ደከመ ቁዋቸውም ደከመ ትንሽ በአንድ ኮረብታ በአንድ ድንጋይ ጠጋ ብለው አሳረፉዛ ከዛ በኋላ ዱዓ አደረጉ እንግዲህ መሳሪያቸው ዱዓ ነው ሌላ ምን አለ ለምሳሌ 150 ወጣቶች በድንጋይ ሲወረውሩ ነብያችን ብቻቸውን ነው አንድ ልጅ ያለው ከሳቸው ብቻ ደከማቸውና ዱዓ አደረጉ ዱዓ ምን ማለት ነው ዱዓ ወንድሞች ሜሴጅ ላኩ ወደ ምን ወደ አላህ ሜሴጅ ኤሌክትሮኒክ ሜሴጅ ወደ አላህ ላኩ ሜሴጁ ተመልከቱ እንግዲህ ዱዓው ያ اخوا በዚህ አይነት ዱዓ አንድ የተጨነቀ ሰው አሉ ዑለማዎቹ የተቸገረ ሰው መሬቱን ጥብብ ያለችው ሰው ይህን ዱዓ ካደረገ باذن الله سبحانه وتعالى الله ይቀበለዋል ያዝንለታል አላህ ያግራለታል አሉ ዱዓው ልብ ያለው ሰው ያስለቅሳል ዱዓው ብዙ ጊዜ ነው ከኔ የሰማችሁት ላኪን 10 ጊዜ ብንደግመው አይሰለችም ወንድሞች ዱዓው ምን ነበር قال النبي صلى الله عليه وسلم ተመልከቱ እንግዲህ እስኪ ተመልከቷቸው ነብያችን እጃቸው ወደ ሰማይ አድርገው ዱዓ ያደርጉ ናቸው قال اللهم اليك اشكو ضعف قوتي ጌታዬ ሰማይና መሬት የፈጠርከው ትልቁ ጌታ ድካሜን ድክመቴን ወደ አንተ ሪፖርት የጻፍኩ ነኝ ይላሉ اللهم اليك اشكو ضعف قوتي የኔ ቁዋ ደካማ መሆኑን ታቃለህ እየነገርኩህ ነኝ وقله حيلتي ህልናየም እንደደከመ አልቻልኳቸውም ጣይፍ በሙሉ ወጥተው በድንጋይ ሊመቱኝ አልቻልኩም ጌታዬ وهواني على الناس በሰው ዘንድ ውድቅ መሆኔን እንደተዋረድኩ እነግርሃለሁ ጌታዬ يا ارحم الراحمين انت رب المستضعفين የደካሞች የضعيفዎች ጌታ ኃይለኛ አንተ ነህ وانت ربي አንተ የኔ ረብ ነህ الى من تكلني ጥያቄ ነው ጌታዬ ወደ ማን ነው የምታስጠጋኝ الى بعيد يتجهمني او الى عدو ملكته امري እነዛ ሩቅ ያለው በጣም ጠላቶች ይሆኑ ነው ወይስ ملكته يعني الى عدو ملكته امري ወደ ጠላት የሆነው ሰው ነው ያስጠጋኸኝ ان لم يكن بك غضب علي ምንም አይደለም በድንጋይ ቢጨፈጭሁኝ
ቦምብ አውቶሚክ ቢፈነዱብኝ يفلقون بكترارا أنستو بيورورون من قد يلين يقول إن لم يكن بك غضب علي ينتقد أبتشا يورد بنجي ينسما وفشو أرقو بفوشون يفلقون بيارقو قد يلين فلا أبالي ولكن عافيتك أوسع لي لكن كزي شجر ينت عافية ينت تئنا ያንተ አፉታ ይሻለኝ ነበር አንተ ግን ይህን ነገር መውረድ አለብህ ካልክ ግን እቀበለዋለሁ ጌታዬ ያን ጤና ብትሰጠኝ ከዚህ ብታድነኝ ደስ ይለኝ ነበር ላኪን ላ መቀጣት አለብህ ሰብር ማድረግ አለብህ ካልከኝ ተቀበየዋለሁ فلا أبالي ولكن عافيتك أوسع لي أعوذ نعم يعني ينتعافيا سفيو عافيا ستأني لالو أعوذ بنور وجهك الذي أشرقت به الظلمات وصلح عليه أمر الدنيا والآخرة أنت قيتاي بانت نور بانت برهان سماينا مريت عرشنا كرسي يوم القيامة جنة كل يا برالت يانت برهان نعم بسوء لمن حله أعوذ بنور وجهك الذي أشرقت به الظلمات شلما بانت برهان يا برا وصلح عليه أمر الدنيا والآخرة يا آخرة نجر يا الدنيا نجر هلو يتشاشلوا بانت برهان من أن ينزل علي غضبك يمتأيكه قدتها التورد بي أو يحل علي سخطك يانتي على مودد يانتي قطع يانتي ندت بتشا ايورد بنجي لك العتبى اندفلك قسطين اندفلك قطعኝ اندفلك استمرኝ ግን ያንተ ቁጣ ብቻ አይወረደኝ لك العتبى عتبى ማለት ተግሳጽ ማለት ነው حتى ترضى እስከምትወድልኝ ስደበኝ ቀጥቅጠኝ ፈልጠኝ የፈለክ አርግ راضي إن الدس يلنيال ينتفلاقوت كوني بيتشا ينتقوت أبتشا يورد ولا حول ولا قوة إلا بك يتشلوتا يلنيم قدرام يلنيم أنت كلاس تشالكين بلو دعاء الرقو شي أهون تبدهاتنو سلة قلت اللاتشو عندك زيلا نبونو دعاء اللهم إليك أشكو ضعف قوتي وقلة حيلتي وهواني على الناس يا أرحم الراحمين أنت رب المستضعفين وأنت ربي إلى من تكلني إلى بعيد يتجهمني أم إلى بعيد إلى عدو ملكته أمري إن لم يكن بك غضب علي فلا أبالي ولكن عافيتك أوسع لي أعوذ بنور وجهك الذي أشرقت به الظلمات وصلح عليه أمر الدنيا والآخرة من أن ينزل علي غضبك أو يحل علي سخطك لك العتبى حتى ترضى ولا حول ولا قوة إلا بالله يهن دعاء قد تود الله درسنا عند سودم وندموش يتجنك أسو بعربية الشلوم كالك بأمارنيا ترجمونا بأمارنيا أرجه يلبه أو تته يهن دعاء كادرك لا لنبيك صلى الله عليه وسلم يا جرا وجيتا لن تم يا جرا الله إن شاء الله بعد هذا يهندو هذا الرجو الله تقبله سمته تقبله عند ملائكة لا كمالتنا يا ملائكة اندالكواتشو تنانتنا سنمار بقرآن من والمدبرات أمرا التمارم والنازعات غرقا والناشطات نشطا فالسابحات سبحا فالسابقات سبقا فالمدبرات أمرا مدبرات أمرا يعني يا الله استدادر يكهدو ملائكوች አንዱ የመላእክ የተራራዎች ዋና ኃላፊ ሆነው መለክ ወደ ነቢያችን መጣ فقام امام النبي صلى الله عليه وسلم ነቢያችን ያለቀሱ እዚህ ደም ይወጡ መጣና ብቅ ብሎ ቆመ ነቢያችን ፊት ቆመ فقال له يا نبي الله نعم ارسلني ربي يا الله ملائكتنا يعني إن شئت أطبقت عليهم الخشبان خشبان مالت
እነዚህ ሁለት ትላልቅ ተራራዎች ድንጋያማ የሆኑ ተራራዎች ናቸው በሁለቱም መካከል ጣይፍ ትገኛለች ጣይፍ በሁለት ትላልቅ ተራራ መካከል ነው ያለችው ከተማዋ በሙሉ ሁለቱም ላጣብቃቸውና በጣይፍ ያሉ ህዝቦች በሙሉ ጭፍልቅ ብለው እዛ እንዲሞቱ فقال النبي صلى الله عليه وسلم لا لعل الله يخرج من أصلابهم من يوحد الله نزي ተዋቸው ከጀርባቸው የሚወጡ ልጆች አላህ ሀዲያ ሊሰጠኝ ነው ያምናሉ ተውሂድ ይዘው ላኢላሃ ኢላላህ ይዘው እንዲጓዙ ተስፋ አለኝ ተዋቸው አለ እነዚህ ከጠፉማ እኔ ላኢላሃ ኢላላህ የሚሉ ሰዎች ብዙ አላገኝም እና በእዝነት ተዋሉትና ተወ كذلك كما تمنى لكن እነዚህ ቢዱኑ አላህ Subhanahu Wa Ta'ala ምኞታቸው ሰጣቸው ነብያችን ሰለላሁ ዐለይሂ ወሰለም እንዴት ከነዚህ ሙሽሪኮች የመካና የጣይፍ ሙሽሪኮች የተወለዱ 90% የተወለዱ ልጆች ሙእሚኖች ሆነው የነቢያችን ተከታዮች ሆነው ትላልቆቹ ብንጠራ ኢክሪማ የአቡ ጀህል ልጅ ነው ኢክሪማ ኻሊድ ابن الوليد وليد بن المغيرة يتبالو تلك كافر يمكة ነው مسعود الثقفي በእንትን የነበረው ልጆች ወለደ ሌሎችም نعم خالد بن الوليد الذي دوخ العالم ዓለምን የበጠበጠ በጦርነቱ سيدنا خالد የካፍር ልጅ ነው نعم مرة جاءت بنت شابة عند ቀን ነቢያችን በቤታቸው ቁጭ ብሎ ያሉ አንዲት ወጣት ልጅ ሴት ልጅ መጣች ነቢያችን ሲያዩዋት ሒጃብዋ ነው አለባበስዋ ነው አነጋገርዋ ነው አካሄድዋ ነው አደብዋ ነው በጣም ገረማቸው በቃ ጥርብ ያለች ሴት ነች በቃ ጠባይና አደብ ያላት በነቢያችን አይሻን ጠየቁ አንቺ አይሻ እንደዚህ ሴት እኮ ቤትሽ አልገባችም ምንድነች ማነች ብለው ሲጠይቋት እኮ የገሌ ልጅ እኮ ነች አባቷ ካፍር ነበር የገሌ ልጅ እኮ ነች ይች ስትላቸው قال سبحان الله هذا كافر يسولج نچ كجربا وጣች አው سبحان الله يخرج الحي من الميت ويخرج الميت من الحي ከሞቴ ህይወት ያለው ያወጣል አላህ ህይወት ካለው ደግሞ የሞተ ሰው ያወጣል يعني كمؤمن كافر ያወጣል ከካፍር ሙእሚን ያወጣል ማለት ነው طيب لانه ابوها كان كافرا طيب ابو سفيان وزوجته التي مثلت حمزه ابو سفيان እና هند بنت عتبه بالنا ሚስት ምንድነው ያደረጉ سبحان الله العظيم حمزان ገድለው ልቡና አንጀቱ አውጥተው ነው የዘለዘሉት የነቢያችን አጎት ሐምዛ لكن በኋላ ሁለቱም አሰለሙ ልጃቸው ሙአዊያ የዚድ ሁሉም አሰለመ ከአቡ ሱፊያንና ከህንድ የተወለዱ ልጆች በሙሉ አሰለሙ በልበሙሉ ኡመራዎች ሆኑ ራሱ አቡ ሱፊያን አሰለመ ሚስቱ ህንድ ቢንት ዑትዋ ሰለመች ኢደን ነቢያችን ሰለላሁ ዐለይሂ ወሰለም ያደረጉት ዱዓ ተቀበለላቸው رجع النبي صلى الله عليه وسلم الى مكه ከጣይፍ ሰዎች ተስፋ ቆርጠው يعني ቁልቁለቱን እየወረዱ ወደ መካ እየሄዱ በአንድ ሜዳ ላይ አርፈው ሰላት መስገድ ጀመሩ ነቢያችን ሰላት እየሰገዱ አላህ ምን አላቸው በል የኔ ባሪያ የኔ ነብይ እነዚህ የመካ ሰዎች እምቢ አሉ አው የጣይፎች ደግሞ እምቢ አለው እና በድንጋይ ወረወሩብህ አው በል እኔ አሁን ሌላ ፍጥረት እሰጥሃለሁ አንተን የሚከተሉ ሰው ያልሆኑ ሌላ ፍጥረቶች እሰጥሃለሁ አላቸው የሰገዱ ጅኖች መጡ ጅኖች በዓለም ያሉ ተሰብስበው ብዙ ጅኖች መጡና እርስ በርሳቸው ራስ በራስ ሊገዳደሉ ፈለጉ ምንድነው ነቢያችን ቁርአን ይቀሩ ነበር እየሰገዱ ሰላተል ሌል ቁርአን ሲቀሩ ይህ ቁርአን ተሰምቶ የማያውቅ ንግግር ነውና ጅኖች መጡና ይህን ነገር መስማት ጀመሩ سبحان الله كأن الله سبحانه وتعالى يقول له ردوك قومك ينتهز بإنبياله عبرره أو بل تملكت ليلة حزب ليلة عينة حزب ستها له
አንተን የሚከተሉ ጥሩ የሆኑ ፍጥረቶች እሰጥሃለሁ አላቸው እነማን ናቸው ጅኖች በል አንድ ሱራ በስማቸው ጠቀሰው አላህ ሱረት الجن ብሎ ጠቀሰ ماذا قال سبحانه وتعالى قل اوحي الي انت محمد الله كو عند ملእክት አሳለፈልኝ ምንድነው መልእክቱ انه استمع نفر من الجن እኔ እየሰገድኩ ጅኖች መጡና የኔ ቁርአን መስማት ጀመሩ انه استمع نفر من الجن ከሰሙ በኋላ ቁርአኑ ከሰሙ በኋላ فقالوا إنا سمعنا قرآنا عجبا أرى እንዴት የመሰለ አላህ ቃል ነው በጣም የሚደንቅ ቃላት ነው የሰማነው ለቁርአን እኮ ነው እንደዚህ ያሉ ጅኖች يهدي إلى الرشد ለጥሩ ነገር ለብርሃን የሚመራ ቁርአን ሰማን فآمنا به ولن نشرك بربنا أحدا اقرأوا سورة جن يا أخوانا سورة الجن ከቀራችሁት ተቅላላ የጅን ታሪክ እዛ ታገኛላችሁ እና ሂዳያ ያለው እንግዲህ የመካ ልጆች ውሸታም ሳሕር ምናምን ነው ብለው ሰደው እነዚህ ግን ምን አሉ قل أوحي إلي أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا يهدي إلى الرشد فآمنا به ولن نشرك بربنا أحدا بل كذيب لتقلص هنا بسورة الأحقاف الله سبحانه وتعالى ስለ ጅኖች እንዴት እንዳመኑ እንዴት እንደሰሙ ከሰሙ ቁርአን ከሰሙ በኋላ ምን አደረጉ ዳዕዋ ማድረግ ጀመሩ ጅኖች እኮ ናቸው يقول سبحانه وتعالى في سورة الأحقاف آية 29 إلى 31 قال سبحانه وتعالى ويصرفنا إليك نفرا ነቢያችን አያውቁም እየሰገዱ ናቸው በዛ በበረሃው እየሰገዱ ጅኖች እኮ ለቀቅናቸው ወዳንተ صرفنا ማለት ጅኖች ሰብስበን ወደ አንተ ለቀቅናቸው መጡ ويصرفنا إليك نفرا من الجن يستمعون القرآن أنت يسجد قرآن ستقرأ ጅኖች መጡና አንተን ይሰሙ ነበር فلما حضروه መተው ተሰብስበው አንተን ከሰሙ በኋላ قالوا أنصتوا እርስ በርሳቸው እረሱሙ እንደዚህ አይነት ንግግር በሙሳ ጊዜ ነው እንጂ ተሰምቶ አያውቅም ምንድነው ስትንስማ አሉ فلما قضي أنت كجرسك ولا قرآن ولوا إلى قومهم منذرين كتا كانت هدو لهزبوቻቸው دعوة ማረግ ጀመሩ ነቢያችን አያውቁም ይሄ ነገር ምንም የሚያውቁት ነገር የለም አላህ ነው የሚነግራቸው ያለው እየሰገድኩ እኮ ይህን አይነት ክስተት ተከሰተ ምንድነው ጅኖች በሺህ የሚቆጠሩ ጅኖች መጡና አንተን አክብበው አንተ የምትቀራው ቁርአን ቀሩ ገባቸው ተረዱ ከዛ በኋላ መልእክቱን ይዘው ወደ ህዝባቸው ሄዱ ምን አድርጉዛ قالوا يا قومنا አሉ እናንተ የኛ ህዝብ ሱብሃንአላህ የሰው ልጅ እንቢ ስላቸው ነቢያችን የጅን እንትን አሰጣቸው يا قومنا إنا سمعنا كتابا ترى سورة الأحقاف يقرهنا يننقر هذا اللمين إنا سمعنا كتابا صدقا لما بين يديه يهدي إلى الحق تملكتوا مسكروا لحقنا بحق يوردوا يا الله نقدر يا الله قرآن سمان درو يا موسى توراة سمانو يمسلال وإلى طريق مستقيم ودترو من قد يمره سمان يا قومنا ينيا حزب ينيا وقنوش أجيبوا داعي الله نبي تقبلوا تكتلوت وآمنوا به يغفر لكم من ذنوبكم ويجركم من عذاب أليم إيمان دعوانوي ومن لا يجب داعي الله نانت سوش نانت جنوش نانت وقنوشاتشن يزيما نبي تنقبلم كالاتشو فليس بمعجز في الأرض نانت الله نتادكمم كالله تاملتم وليس له من دونه أولياء أولئك في ضلال مبين انبيالو بتفاتنا يالونا اندات تتأفو نبي تكتلو بلو دعوة درقو أتدرون سبحان الله العظيم عنده نقراتشو نبر كان لسامت بفيت تستوصلاتشو عنده قرآن يميقرا رقيا يميادرقو كان يقال لزي يعني تماري نو
ግን አላህ ወፍቆት እንግዲህ ቁርአን ሐፈዘ ሳይሆን ወይም ቁርአን በተጅዊድ የተማረ አይደለም እንደናንተ ቁርአን በተጅዊድ አይችልም ላኪን አላህ Subhanahu Wa Ta'ala ሰጠው ታውቃላችሁ ስንት ጅኖች አወጣ በስካይፕ እኮ ነው ስካይፕ ያደረገ በአውሮፓ ስንት ጅኖች አወጣ ግን ያሰለሙ ልንገራችሁ 1000 ጅን አሰለሙ በእጁ 1000 ጅን አሰለሙ ለጊዜው ሊሆን ይችላል በአንድ ጊዜ ሊሆን ይችላል እሱ ሲነግረኝ እንዲያውም እኔ 3 ጊዜ ተከታትየዋለሁ ስካይፕ ኮንፈረንስ ብሎ አስገባኝና ጅን ሲያሰልም ሲያስወጣ እኔ ራሴ በጆሮያ ሰምቼዋለሁ አንድ ጅን አስወጣ ማለት ነው አሰለመ ثم اكرمه الله እንግዲህ ወደ ነቢያችን መለስና አላህ Subhanahu Wa Ta'ala እንግዲህ ሲወዳቸው وهو እንደገና ይህን ሰግደው ተመልከቱ ወንድሞች የመካ ሰዎች አባረዋቸው የእንትኑ የጣይፍ ሰዎች አባረዋቸው አላህ ምንድነው የሱ ምትክ የሰጣቸው ጅኖች እንዲያምኑ አደረገ እዚህ ብቻ አይደለም ثم اكرمه الله تعالى باحسن شيء احسن ከየበለጠ ደግሞ አላህ ሰጣቸው ሁለት አይከወረዱ እንዲያውም ሶስት ናቸው ጅብሪል ወሚካኤል نعم አንዱ ሶስተኛ እና ሁለት መላእክት ጅብሪልና ሚካኤል ወረዱ ምን ይዘው ወረዱ ልክ እንደ በፊት የጀና ጥስት የጀና ውሃ ጥስት ስላችሁ በወርቅ የተሰራ ጥስት ነው የጀና ውሃ ይዘው ወረዱ ነቢያችን ሰለላሁ አስተኛዋቸው መላእክቶቹ ልባቸውን ቀደዱ እንደ በፊት ኤግዛክት እንደ በፊት ልብ አንደረታቻችን ልብ አወጡት فحشوه بعلم الأولين والآخرين ነቢያችን አልተማሩ አረ እንትናቸው ምንድነው የሚባለው ያልተማረ ምንድነው አረመኔማ ካዲ ማለት ነው ኡሚ በአረብኛ ነው ሊትሬት በእንግሊዝኛ ነው ማሃይም አላህ ይርዳ عليك ማን ነው ኡሙ ሐያት ማሃይም ናቸው ነቢያችን አያነቡም ኦኬ አይጽፉ የማይጽፍ የማያነብ እንዴት ቁርአን የመሰለ ሰው ያሳበደ ቋንቋ ያወርዳሉ የሳቸው አይደለም አሁን ነቢያችን ምን እነዚህ ሁለት መላእክት ጅብሪልና ሚካኤል ወረዱ በጥስት ላይ አስቀመጧቸው ልባቸው ደረታቸው ከፍተው ልባቸውን አወጡ وحشوه بعلم الأولين والآخرين ሰው የማያውቀው علم የድሮ علم ያሁኑ علم እስከ يوم القيامة የሚመጣ علم ነቢያችን በልባቸው علم አሽት አርገው በዕልም አሽተው ልባቸው አስገቡት እንደገና ደረታቸውን ሰፉት خيطوا صدره ثم ذهبوا به إلى بيت المقدس እንግዲህ ነቢያችን جهل አይደሉም لكن አያነቡም አይጽፉም لكن هو أعلم الناس على وجه الأرض በመሬት ጠቅላላ መሬት ከተንደረስ ዓለም አለ ከተባለ ነቢያችን ናቸው ilmaቸው ማን ነው ያስተማራቸው እንዳልኳቸው አሁን علم اللدن يبالال تنو بسورة البقرة وعلم آدم الأسماء كلها ثم عرضهم على الماء فقال أبوني بأسماء هؤلاء إن كنتم صادقين ألا لم دين آدمين يستمركو تقلال لا يعلم سموش آدمين يستمر الله نو أهون دمو نبياتشن بلباتشون بزي هذا الرقاتش ماتنو تمام كذب هلا نزي هلت ملائكة من أمتو براق የምትባለው ፈረስ ይዘው መጡ ጅብሪል ይዘዋቸው ወደ ቤተ መቅደስ ሄደ ጠቅላላ ነብዮች ከመጀመሪያቸው እስከ መጨረሻቸው የነበሩ ነብዮች በሙሉ ተሰብስበው ነቢያችን ሰለላሁ ኢማም ሆነው አሰግደው ከዛ ሲድረቱል ሙንተሃ ሰባት ሰመሰዳቸው ይሁሉ የምታውቁት ነገር ነው ግን ተሸጋግረን ነው አልፈነው እንዳንሄድ በማለት ولذلك النبي صلى الله عليه وسلم أمي لا يكتب ولا يقرأ لكن ليس بجاهل الأعلم الناس أجمعين وأفصحهم لغة وأصوبهم رأيا نبياتشن ذكي
brilliant smart በቋንቋ ሻርፕ የሆኑ ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ثم امره تعالى بالهجره አሁን እንግዲህ ሰባት ሰማይ ደርሰው ከአላህ ተገናኝተው ሰላት ይዘው መጡ በኋላ አሁን የመካ ሰዎች 13 ዓመት ተጨፍጭፈው ተሰድበው ተዋርደው ተቀጡ በኋላ አላህ Ta'ala ወደ መካ እንዲሄዱ ወደ መዲና እንዲሄዱ ፈቀደላቸው فأهل المدينة استقبلوه بكل رحب በጣም አድርገው ተቀበሏቸው የመዲና ሰዎች እና ጥሩ ህይወት በመዲና ጀመሩ ነብያችን ሰለላሁ ዐለይሂ ወሰለም በኋላ እንግዲህ የዛሬ ትምህርታችን በዚህ አስቆማለሁ ምክንያቱም እንዳይረዝምባችሁ ከዛ ፐርሰናሊቲ ብለን እንጀምራለን የነብያችን ፐርሰናሊቲ ምን ይመስላል شخصية النبي صلى الله عليه وسلم ለምሳሌ ምን ማለት ነው شخصية يعني ለምሳሌ ኡሙ ሲሃም እንበል አንድ ሰው እንወስድና የሷን ፐርሰናሊቲ ልናገር ኦኬ ቁርአን ትወዳለች በጣም በጣም ዲንን ትወዳለች يعني አላህ ሲሰደብ ትቆጣለች በጣም ኡሙ ሲሃም ሶስት ልጆች አላት ትወዳቸዋለች ቁርአን ታስተምራቸዋለች ከባሏ ጋር ጥሩ ትዳር ጥሩ በፍቅር ይኖራሉ ይሄ ነው شخصية ማለት እና ኡሙ ሲሃም እንደዚህ ነች የሷን አፈጣጠር የሷን ጠባይ የሷን ነገር በደንብ ስገልጽ شخصية ይባላል የነቢያችን አፈጣጠራቸው ጠባያቸው ከሰው ጋር የነበራቸው ግንኙነት شخصية የነቢያችን شخصية ለሚመጣው ሳምንት ይሆንልን ማይኩል እናንተ ኢንሻአላህ ነቢያችን እንግዲህ እወቋቸው ካወቅናቸው በኋላ የምናደርገው እንግዲህ እያንዳንዱ ሰው ምን እንደሚያደርግ ያውቃል